አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላም ሁኑልን ኢንሻአላህ። ዛሬ በአዲስ ርዕስ በአዲስ ሀሳብ መጥቻለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ያልሆናችሁም ቤተሰብ ሁኑ። ቤተሰብ የሆናችሁ ላይክ ሼር በማድረግ አበረታቱን ኢንሻአላህ። የዛሬው ርዕሴ ስለ ሰሊጥ ጥቅሞች ነው የምናይ። ሰሊጥ ብዙ ጥቅሞች አሉት። ለጤናችን ብዙ ፋይዳ ብዙ ጠቀሜታ አለው። ከእነሱ ውስጥ የተወሰኑትን እዘረዝርላችኋለሁ እና የዛሬው ርዕሴ ስለ የሰሊጥ የጤና ጥቅሞች ምን ምን ናቸው በሚለው ዙሪያ ነው ይዤላችሁ የቀረብኩትኝ። እስከዛው አብራችሁን ቆዩ፣ አብራችሁን ሆኑ ኢንሻአላህ። ወዳችሁና ፈቅዳችሁን ስለምትከታተሉን ከልብ አመሰግናለሁ። ስለ ሰሊጥ የጤና ጥቅሞች፣ ያው ሰሊጥ እንደሚታወቀው ብዙ ጠቀሜታ ብዙ ፋይዳ ብዙ ነገር አለው። በአካባቢያችን የሚመረት ብዙ ዘይቱም ፍሬውም ብዙ ለብዙ ጠቀሜታ አለው። ብዙ በውስጡ ያው ሰሊጥ የበርካታ ንጥረ ነገሮች እንደ ዚንክ፣ ሲሊኒየም፣ መዳም፣ ብረት፣ ቫይታሚን ቢ6 እና ቫይታሚን ኤ አሉት። በሽታን የመከላከል ስርዓትን ለመገንባት እና ለማሻሻል ያው ብዙ ጠቀሜታ አለው ማለት ነው። ለምሳሌ ዚንክ ብዙ በውስጡ ብዙ ንጥረ ነገር አለው። ብዙ ማይክሮቦችን የሚያውቁና የሚያጠቁ ነጭ የደም ሴሎችን የሚያጠቁ በሽታዎችን የማጥቃት ባህሪ ያለው ማለት ነው። የመዋጋት የነጭ የደም ሴሎችን ይዋጋልናል ማለት ነው። ዚንክ እንዳይደክሙ እንትን እንዳይሉ ይጠቅመናል። ያው ይህም ንጥረ ነገር ከሰሊጥ የሚገኝ ነው ማለት ነው ዚንክ። እና የሰሊጥ ዘሮች ያው ካልሲየም ጨምሮ ለአጥንትና ለጤና አስፈላጊ የሆኑ ጥራት ያላቸው ንጥረ ነገሮች ናቸው ማለት ነው። ያው የዚንክ መኖር የአጥንትን መዋቅር ለማጠናከር እንደ ጠቃሚ ማዕድን ሆኖ ያገለግላል። ያው ዚንክ በጣም ጠቃሚ ብዙ ፋይዳ ብዙ ፕሮቲን እና ብዙ ነገር በውስጡ ያለው ነው ማለት ነው። ይህም የምናገኘው ሰሊጥ ላይ ነው ማለት ነው። ሰሊጥን በተመገብን ቁጥር ብዙ ፋይዳ ብዙ ነገሮች አሉት። ያው ከላይ እንደዘረዘርኩት መዳም፣ ብረት፣ ቫይታሚን ቢ6 እና ቫይታሚን ኤ እነዚህ በሽታን የመከላከል ስርዓትን ለመገንባት እና ለማሻሻል ጠቃሚ የጥራት ምንጭ አላቸው ማለት ነው። ያው ሰሊጥ ብዙ ፋይዳ አለው። ከነሱም ውስጥ እብጠትን ለመቀነስ ይረዳል። ያው ሰሊጥ እንደ ጸረ ብግደትንም ሰውነት ላይ የቆሰለ ብግነት ቁስልም ካለ ኢንፌክሽን እንዳይፈጠር ያገለግላል። ሰሊጥ በዘይቱንም በመጠቀም የሰሊጥ ዘይት ብዙ ጊዜ በአረቡ ዓለም ያላችሁ ብዙ ጊዜ በአረቦች ቤት በደንብ ነው የሚጠቀሙት። ለፀጉርን በጣም ተስማሚ ነው። ለሆድ በተለይ ደግሞ እንደ ሰውነታችሁም ወይ ቅጥቀጥ ነገር ካለ ወይ ደግሞ ለማሸት ማለት ነው። ብዙ ጊዜ ለመታሸትም አጥንትን የማጠንከር አለው በማሸት ብቻ ራሱ ማለት ነው። በምግብ ደግሞ ከወሰዳችሁት ያው ከላይ እንዳልኳችሁ ብዙ ፕሮቲኖች ብዙ እንትኖች አሉት ንጥረ ነገሮች አሉት ከውስጡ ማለት ነው። ብዙ ጊዜ ደግሞ ሰሊጥ በአረቡ ዓለም ጣሂና ብለን እንጠቀመዋለን። ጣሂና የተፈጨውን ማለት ነው። እና እሱ ይሄ ራሱ ጣሂናው የሰሊጥ ጣሂና ማለት ነው። ለሳል በጣም አሪፍ ነው። ሳል ላለባችሁ ጣሂና በባዶ ሆዳችሁ ብትወስዱት በጣም ፍቱን መድኃኒት ነው። ዘይቱንም ደግሞ ለብ አድርጋችሁ መውሰድ ትችላላችሁ። በጣም ጥሩ ነው ማለት ነው። ያው ሰሊጥ ብዙ ፋይዳ አለው። ለደም ሴሎች አፈጣጠር እና ተግባር የሰሊጥ ዘሮች ጥሩ ነው። የብረት የመዳብ እና የቫይታሚን ቢ6 ምንጭ በመሆናቸው ተመራጭ ናቸው ማለት ነው። ያው ሰሊጥ እንዳልኳችሁ ቆዳን ለማራስ እና የደም ዝውውርን ለማሻሻል ይረዳናል። የፀጉር ስርን ወደ ነበረበት ይመልስልናል ማለት ነው። ያው ለፀጉርም ለጤናም ብዙ ነገር አለው። ብዙ ፋይዳ አለው። ብዙ ነገሮች አሉት ማለት ነው። ያው ሰሊጥ የደም ግፊትን ይቀንሳል። በማግኒዚየም የበለጸጉ እንደመሆናቸው መጠን ያው ቫይታሚን ኢ እና ብዙ ጸረ ባክቴሪያ መድኃኒቶች በውስጡ ይዘዋል ማለት ነው። ያው
ጸረ ባክቴሪያ መድኃኒቶች አማካኝነት የፕላክ ክምችትን እንዳይፈጠር መከላከል ይቻላል ማለት ነው። ሰሊጥ የልብ በሽታን፣ የስኳር በሽታን እና የደም የኮሌስትሮልን መጠን ለመቆጣጠር ይረዳናል ማለት ነው። ሰሊጥ ያው ብዙ ፋይዳዎች ብዙ ጥቅሞች አሉት። በምግብ መልኩ ውሰዱት፣ ሰውነታችሁንም ተቀቡት። ዘይቱንም ለፀጉራችሁ ብዙ ፋይዳ አለው ማለት ነው። በውስጡ ብዙ ፕሮቲን ነገሮች ስላሉት ተጠቀሙበት ማለት ነው። ያው ሰሊጥ የበርካታ ንጥረ ነገሮች እንደመሆኑ መጠን ብዙ ፋይዳ ስላለው ካልሲየም አጥንታችንን ለማጠንከር ይረዳናል። እሱንም ተጠቀሙት ማለት ነው። በቤታችሁ ውስጥ ዘይቱም ሆነ እንትኑም መጥፋት የለበትም ማለት ነው። ያው ሰሊጥ የጉበት ጤንነትን ይጠብቃል። የሰሊጥ ዘይት የቆዳን መሸብሸብን ይከላከልልናል። የተስተካከለ እንቅልፍ እንድናገኝ ይረዳናል። የደም ግፊትን ለመቆጣጠር እና የልብ ህመምን ስጋትን ለመቀነስ ትልቅ እገዛ ያደርግልናል ማለት ነው። ሌላኛው ደግሞ የምግብ መፈጨትን ስርዓትን ያቀላጥፍልናል። በተጨማሪ ከድርቀትም ይከላከልልናል ማለት ነው። አጥንትን ለማጠንከር የመገጣጠሚያና የደም ቧንቧ ጤንነትን ለመጠበቅ ይረዳናል። ሰሊጥ ያው ብዙ ፋይዳ ብዙ ጥቅሞች አሉት። እነዚህን ጥቅሞች ከላይ ዘረዘርኩላችሁም በሙሉ ከሰሊጥ ላይ ማግኘት ትችላላችሁ። ሰሊጥን በመመገብ ታገኙት ትችላላችሁ ማለት ነው። አጥንትን ለማጠንከር እና የመገጣጠሚያ የደም ቧንቧን ጤንነትን ለመጠበቅ ይረዳል። ከፍተኛ የሆነ ዚንክ የያዘ በመሆኑ የቆዳ የሞቱ ህዋሳትን ቆዳችን ውስጥ የሞቱ ህዋሶችን እንዲተኩ ያደርጋል። የቆዳ ተጋላጭነትን የቆዳ በሽታን ተጋላጭነትን ይቀንስልናል። በውስጡ ከፍተኛ የሆነ ፕሮቲንን የሚይዝ ስለሆነ ሰሊጥ በምግባችን ውስጥ በማካተት ዘይቱንም ፍሬውንም ሁሌ በመጠቀም የስኳር ህመምን ስጋትን ይቀንስልናል ማለት ነው። የስኳር ህመምን ይቀንሳል። ብዙ የጤና ጉዳይ ስለሆነ ብትጠቀሙት ለጤናችን ጥሩ ፋይዳና ጥሩ ፋይዳና ጥሩ አስፈላጊ ነገሮችን ከሰሊጥ ላይ ስለምናገኝ ተጠቀሙ ትላለሁ። ሰሊጥ ያው ብዙ ፋይዳ በውስጡ ብዙ ብረቶችን፣ ማግኔዚየምን፣ ፖታሲየምን፣ ዚንክን ይዟል። በምግባችሁ ውስጥ አካታችሁ ዘይቱንም ፍሬውን እንትኑንም በመጠቀም ተጠቀሙበት እላለሁ። የዘይት ያው ዛሬ የሰሊጥ ጥቅሞች እነዚህ ናቸው። በቀጣይ በሌላ ርዕስ በሌላ ሀሳብ እስከምንመጣ ሰላም ሁኑ። ላይክ ሰብስክራይብ በማድረግ አበረታቱን ኢንሻአላህ። ለዛሬው በዚህ ይበቃናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።